አሰላሙ አለይኩም ወራህመቱላሂ ወበረካቱ። እህት ወንድሞች እንዴት ናቸው? ስራ፣ ጤና፣ አፍያ ሰላም ነው? ከኔ ጋር ሰላም አልሐምዱሊላህ። እና በዚህ አጋጣሚ ውጭ ወጥተን ነበር ከቤተሰቦቼ ማለት ነው። እና በዛው ልቀረጽላችሁ ብዬ ያሳየኋችሁ ነበርና ያው ይሄ ምን ይመስላችኋል? ጆርዳን ነው። ያው አንዳንዴ ሴትያ ይዛኝ ስትወጣ በቃ አንዴ ስልኬን አልይዝም፣ አንዳንዴ ደግሞ ይዤው ይሄድ ነበርኩ። በዛው አንዷን ስልክ ኔት የለውም ግን በዚህ እንደዚህ ነው ቀረስኩት። ኔት ምናምን አላሰርኩም ነበር። ኔት አሰርኩበት ስልክ ቤት ነበረ። አንዱን ስልክ ይዤ ሄጄ ያው የቀረስኩ ነበር ስንሄድ ማለት ነውና በዛው ይሄ ዘና ፈታ ትላላችሁ ብዬ ይሄንን ላሳያችሁ ብዬ ነው ይዤሁት የመጣሁት። ይኸው ኩድራ አለ፣ ቲማቲም፣ ድንች ያለበት ቦታ ደርሰን ነበር። ያው ፎቆች ናቸው። ያው ትንሹም ቢሆን ምን ቢያንስ አንዱ 3 ይሆናል። ያው በጆርዳን ደግሞ ያን ያህል ፎቅ የለም። ያው ኢትዮጵያ ትሻላለች ትንሽ ምን አዲስ አበባ ራሷ ትሻለዋለች ከጆርዳን። እውነት ቤት የለም እኮ አንዳንድ ቦታ ያው ደስ የሚሉ ቦታዎች አሉ ከተማ ከደረስ እና ይሄን ይመስላል ይላችኋለሁ። በዛው በርቱልኝ፣ ጠንክሮ ይሄን እያያችሁ ፈታ በሉ። ላይክ ሰብስክራይብ ማድረጋችሁን ደግሞ እንዳትረሱ። አበረታቱኝ። አዲስ ጀማሪ ነኝ ብያችኋለሁ ከዚህም በፊት ማለት ነው። ምን ችግር አለ? በላይክ በሰብስክራይብ ፈታ ብታረጉኝ እኔ ደግሞ ይሄንን የተለየ ነገር ይዤላችሁ ይመጣለሁ። ደስ እያለኝ ማለት ነው። እዛ በቃ ሲያምረኝ ይሄ ነገር እንትን በቃ ላይክ ምናምን ሲያስደስተኝ ማለት ነው ፈታ የሚያረግ ቦታ ቀርጬ ይዤ እመጣለሁ። ስለዚህ እስቲ አንዴ ፈታ አድርጉኝ። ተው እህቶቼ፣ ሙስሊም ሆናችሁ ክርስቲያን ሆናችሁ አበረታቱ እላችኋለሁ። እና በርቱልኝ፣ ጠንክሩ እላችኋለሁ። እና አያችሁ መኪናዎችን አያችሁ፣ ጫካ የሆነ እንትን አለ። አንዳንዶች ሰዎች በየባራቸው ቲክል ምናምን እያደረጉ ቤታቸው በጣም ያምራል። እና አንዳንዶች ደግሞ ያው አዋራ ያለበት ቦታ ራሱ አለ። ይሄ ደግሞ ያው ከተማ ሲንገባ ነው ያቀረስኩት። ከተማ ወደ ውስጥ አካባቢ ይኸው ምናምን ልብስ የሚገዛበት ቦታ ነበር። በዛው ይሄንን ደግሞ ቀረስኩ እላችኋለሁ። አበረታቱኝ፣ ከጎኔ ሆኖ ከጎናችሁ ይሆናለሁ። ያ ደስ ያላችሁ ነገር ቅረጭልኝ፣ ይሄንን ነገር ቅረጭልኝ ብሉኝ በኮሜንት ማለት ነው። ደግሞ ላይክ አድርጉ። ቪዲዮ ደግሞ ሲታዩ ማለት ነው ግማሽ ከደረሰ በኋላ አይታችሁ ላይክ ሰብስክራይብ አድርጉ። ለምን መሰላችሁ? ያው ግማሽ ሳታረጉ ወዳው እንደከፈታችሁ ካያችሁ ማለት ነው ምን ይሆናል? ሰብስክራይቡን ያነሰዋል። ስለዚህ እንደዚህ አታርጉ። ቪዲዮ ትንሽ ምን ቢያንስ 5 ደቂቃ 6 ደቂቃ ካያችሁ በኋላ ላይክ ሰብስክራይብ ብታረጉም ችግር የለውም። ያው በታዩም ራሱ ከፍታችሁ ተውት። ለምን መሰላችሁ? ያው በዛው ስራ ስትሰሩ ማለት ነው። ያው ምን ችግር አለ? አልሐምዱሊላህ እንትን ሸበካ እንትን አጠገባችን ነው ያለው። እንትን ራሱ ቻርጀር ደግሞ አጠገባችን ነው። ማብራት ያው ስደት ያላችሁ ማለት ነው። አገር ቤት ያላችሁ ያው ሸበካ ማስቸግራችኋል፣ ቻርጀሩ ማስቸግራችኋል። በእናንተ እንትን ማለት አያስፈልግም። እኛ ውጭ ሀገር ያለን እኛ ማለት ነው ራስ በራሳችን ብናበረታታ፣ ራስ በራሳችን ብናስደስት በጣም ደስ ይላል። ስለዚህ ተባበሩኝ እላቸዋለሁ። አዲስ ጀማሪ ነኝ።
ዱአ አድርጉልን በሰላም ለሀገራችን ያብቃን እላችኋለሁ። አበረታቱኝ እህቶች ሁላችሁ ባላችሁበት ሰላማችሁን አላህ ብዝት ታርግልኝ እላችኋለሁ።